ለሐጅ ጉዞ 860 ሺህ ሰዎች ሳውዲ አረቢያ ገብተዋል ተባለ። አልአረቢያን እንደዘገበው ከሆነ የአላህ እንግዶች ወደ ቅድስት ሀገር መጉረፍ ጀምረዋልም ብሏል። እስካሁን ባለው መረጃ መሰረት ከ860 ሺህ በላይ ጃጆች ሳውዲ አረቢያ መግባታቸውን የሐጅና ኡምራ ሚኒስትር ተውፊቅ ቢን ፋውዛን ለአልአረቢያን ገልጸዋል። ይህ ታላቅ ጉዞ በአላህ ፍቃድ በሰላም እንዲጠናቀቅ ዱዓ አድርጉ ሲሉም ጥሪን አቅርበዋል። የወንጀል ነጻ ሰርተፍኬት አሰጣጥ ላይ አዲስ መመሪያ ወጣ። ከዛሬ ግንቦት 6 ቀን 2018 ዓመተ ምህረት ጀምሮ ወደ መካከለኛው ምስራቅ ለስራ የሚሄዱ ዜጎች የወንጀል ነጻ ሰርተፍኬትን ለማግኘት አዲስ አበባ በሚገኘው ፎሬንሲክ ምርመራ ክፍል በአካል መገኘት እንደማይጠበቅባቸው የፌዴራል ፖሊስ አስታወቀ። አንደኛ፣ ተገልጋዮች አገልግሎቱን በስራና ክህሎት ሚኒስቴር ማዕከልና በየኤጀንሲዎቻቸው በኩል ባሉበት አካባቢ ማግኘት ይችላሉ። ሁለተኛ፣ ተጓዦች ለረጅም ሰዓታት በብርድና በፀሐይ የሚሰቃዩበትን እንግልት ለመቀነስና ለደላሎች የሚጋለጡበትን አጋጣሚ ለማስቀረት ነው። ህጋዊ መንገድን በመከተል ከዘራፊዎችና ለከፍተኛ ወጪ ከሚዳርጉ ህገወጥ ደላሎች ራስን መጠበቅ እንደሚገባም ተገልጿል። ፖሊስ ለተጨማሪ ቅሬታዎች ምላሽ እንዲሰጥ ጥረት እየተደረገ መሆኑም ነው ፌዴራል ፖሊስ ያብራራው። አዲስ አበባ በብርሃን ፍጥነት እየተለወጠች ነው ያለችው ሲሉ አንቶኒዮ ጉቴሬስ ተናገሩ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ድርጅቱ የተመሰረተበትን 80ኛ ዓመት ምክንያት በማድረግ በኢትዮጵያ የተዘጋጀውን ልዩ የቴምብር ስብስብ ከፍተዋል። ዋና ጸሐፊው በስነ ስርዓቱ ላይ ባደረጉት ንግግር አዲሱ የመታሰቢያ ቴምብር የተመድን 80ኛ ዓመት ከማክበር ባለፈ በኢትዮጵያና በተመድ መካከል ያለውን ታሪካዊና የጠበቀ አጋርነት የሚያሳይ መሆኑን ገልጸዋል። ኢትዮጵያ በአውሮፓውያኑ 1945 የተመድ ቻርተርን ከፈረሙ የመጀመሪያዎቹ 51 ሀገራት አንዷ መሆኑን ያነሱት ዋና ጸሐፊው አብዛኛው የአፍሪካ አህጉር በቀኝ ግዛት ስር በነበረበት ወቅት ነጻነቷን ጠብቃ የቆየች ጥንታዊ የስልጣኔ ማሳያ መሆኗንም አስታውሰዋል። ኢትዮጵያ ሌሎች የአፍሪካ ሀገራት ነጻነታቸውን እንዲያገኙ የድርጅቱ አባል እንዲሆኑ ላበረከተችው ግንባር ቀደም ሚና አድናቆታቸውን ነው የገለጹት። አዲስ አበባ በብርሃን ፍጥነት እየተለወጠች ያለች ከተማ መሆኗን የጠቀሱት ዋና ጸሐፊው ከተማዋ የአፍሪካ ህብረት መቀመጫና በዓለም ላይ ካሉ ትላልቅ የተመድ የስራ ጣቢያዎች አንዷ በመሆን ያላትን ስፍራ አጉልተዋል። ኢትዮጵያውያን ወታደራዊና ሲቪል ሰራተኞች በዓለም ዙሪያ በሰላም ማስከበር ስራዎች ላይ እያበረከቱ ላለው ታላቅ አስተዋጽኦም እውቅናን ሰጥተዋል። ዋና ጸሐፊው አያይዘውም የዓለም አቀፍ ተቋማት አፍሪካ በቀኝ አገዛዝ ስር በነበረችበት ወቅት የተፈጠሩ በመሆናቸው ይህንን ታሪካዊ በደል ለመቀልበስ የጸጥታው ምክር ቤት በአስቸኳይ መሻሻል እንዳለበትና ለአፍሪካ ቋሚ ውክልና ቅድሚያ ሊሰጥ እንደሚገባም ነው የተናገሩት። ኢትዮጵያ በኢኮኖሚ ልማት የላቀ እድገት እያሳየች መሆኗን ጠቅሰው ይህም አፍሪካ በዓለም አቀፍ የፋይናንስ ተቋማት ውስጥ የውሳኔ ሰጪነት ሚና ሊኖራት እንደሚገባ ማረጋገጫ መሆኑን አስታውቀዋል። ዋና ጸሐፊው ሰላም፣ ፍትህና ብልጽግናን ለሁሉም የማስፈን የተመድ ዋና ቃል ኪዳን ዛሬም አስፈላጊ መሆኑን አብራርተው ለተሻለ አፍሪካና ዓለም በሚደረገው ጉዞ ላይ ኢትዮጵያ ግንባር ቀደም ሚናዋን እንድትወጣ ጥሪያቸውን አቅርበዋል። የአማራ ክልል የሚሊሻ ኃይል በኮሚሽንነት ተደራጀ። የአማራ ክልል መንግስት የሚሊሻ ኃይሉን ግዳጅ በብቃት እንዲወጣ ለማስቻል አደረጃጀቱን ከጽህፈት ቤት ወደ ኮሚሽን ከፍ ማድረጉን አስታውቋል። ተቋሙ 30ኛ ዓመት የምስረታ በዓሉን ከሪፎርሙ ጋር በማስተሳሰር እያከበረም ይገኛል። የክልሉ ሚሊሻ ኮሚሽነር አስቻለው አላምሬ እንደገለጹት አዲሱ መዋቅር ተቋሙ ራሱን ችሎ ጠንካራ የሰው ኃይልና ግብይት እንዲገነባ የሚያስችል ነው። ሪፎርሙ ለሚሊሻው ተገቢውን ክብር በመስጠት ለላቀ ግዳጅ እንደሚያነሳሳውም ተጠቁሟል። በአሁኑ ወቅት የሚሊሻ ኃይሉ ከሌሎች የጸጥታ አካላት ጋር በመሆን በክልሉ የህግ ማስከበር ተግባራትን እያከናወነ ሲሆን አዲሱ የኮሚሽን አደረጃጀት የክልሉን ሰላም በአስተማማኝ ሁኔታ በራስ አቅም ለመጠበቅ ወሳኝ መሆኑም ተገልጿል። ኢትዮጵያ ለነጻነት የከፈለችው የዲፕሎማሲያዊ ዋጋ። ኢትዮጵያና የተባበሩት መንግስታት ድርጅት ተመድ ያላቸው ትስስር እንደ ዲፕሎማሲያዊ ግንኙነት ብቻ የሚታይ ሳይሆን በታሪካው ድማ ላይ በጽናትና በሉዓላዊነት የተገመደ የክብር ሰንሰለት ነው። ከ80 ዓመታት በፊት ዓለም በሁለተኛው የዓለም ጦርነት ፍርስራሽ ላይ ቆማ አዲስ ተስፋን ስትፈልግ ኢትዮጵያ ከ51ዱ መስራች ሀገራት መካከል አንዷ ሆና የቻርተሩን ሰነድ ስትፈርም ተራ ተሳታፊ አልነበረችም። ይልቁንም የዲፕሎማቶቻችን ድምጽ የሀያላንን የበላይነት ለመመጎትና የደካማ ሀገራትን መብት ለማስጠበቅ የሚተጋ
የፍትህ ጩኸት ነበር። በወቅቱ በቀኝ ግዛት ቀንበር ስር ለነበሩ ወንድም የአፍሪካና የእስያ ህዝቦች ኢትዮጵያ ብቸኛ የነጻነትና የራስን እድል በራስ የመወሰን መብት ተሟጋች ሆና መቅረቧ ለራስ ሲቆርሱ አያሳንሱ የሚለውን ብሂል ወደ ጎን በመተው ለሰው ልጅ ሁሉ ነጻነት መቆሟን ያሳየ ታላቅ የሞራል ልዕልና ነበር። ይህ የታሪክ አሻራ ዛሬም በደማቅ ቀለም እየተጻፈ ይገኛል። ኢትዮጵያ ላለፉት 80 ዓመታት በሚጠጋ ጊዜ ውስጥ ከ1000 በላይ የሰላም ዘቦችን በተለያዩ የዓለም ክፍሎች በማሰማራት በዓለም ላይ ሰላም ማስከበር ሂደት ውስጥ ያላትን የማይናወጥ ሚና በተግባር አሳይታለች። የሀገራችን ሰራዊት በሄደበት ስፍራ ሁሉ የሚታወቅበት የጥንካሬ የዲሲፕሊንና የህዝባዊነት ገጽታ ኢትዮጵያ በዓለም አቀፍ ደረጃ ከፍተኛ ቁጥር ያለው ሰላም አስከባሪ ሰራዊት ከሚያዋጡ ሀገራት ግንባር ቀደም ተጠቃሽ አድርጓታል። ይህ መስዋዕትነት ለራሳችን ብቻ ሳይሆን ለጎረቤቶቻችንና ለመላው ዓለም ሰላም መቆማችንን የሚያረጋግጥ የቆራጥነት ማሳያ ነው። በተመድና በአፍሪካ ህብረት ጥላ ስር የሚከናወኑ እነዚህ ተልእኮች የኢትዮጵያን የሰላም አምባሳደርነት በዓለም አደባባይ ከፍ አድርገውታል። ዛሬ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አዲስ አበባ በተደጋጋሚ መጎብኘታቸውና የድርጅቱን 80ኛ ዓመት የምስረታ በዓል እዚህ በታሪካዊቷ ከተማችን እንዲከበር መወሰኑ እንዲሁ የተገኘ ድንገተኛ ክስተት አይደለም። ይህ ውሳኔ ኢትዮጵያ ለድርጅቱ ያበረከተችው ታሪካዊ አስተዋጽኦና ለዓለም ሰላም የከፈለችው መስዋዕትነት የተሰጠው ታላቅ ዕውቅና ነው። መልካም ስም ከመቃብር በላይ ይውላል እንዲሉ የሀገራችን የዲፕሎማሲ ጥንካሬና የሰራዊታችን አኩሪ ገጽታ ለ8 አስርት ዓመታት ተጠብቆ ቆይቶ ዛሬም በዓለም መድረክ ድምጻችን ጎልቶ እንዲሰማ አድርጎታል። ይህም የአፍሪካን ዳግም መነሳት የሚያበስር ምልክትና ለጋራ ብልጽግና የምናደርገው ጉዞን የሚያፋጥን የጥንካሬ ምሰሶ ነው። ኢትዮጵያና ተመድ በዘላቂ ልማት ግቦች ዙሪያ ያላቸውን ትብብርም ሌላው የትስስር ገጽታ ነው። ድህነትን ለማጥፋት ፕላኔቷን ለመጠበቅና ለሁሉም ሰው ሰላምን ለማረጋገጥ የሚደረገው ጥረት ሀገራችን ከድርጅቱ ጋር ያላትን ስትራቴጂክ አጋርነት ይበልጥ ያጠናክረዋል። ወደፊትም ቢሆን ኢትዮጵያ የድርጅቱ ደጀንና የልማት ተምሳሌት ሆና በመቀጠል በዓለም አቀፍ ደረጃ ፍትሃዊ ስርዓት እንዲሰፍንና የጋራ ብልጽግና እንዲረጋገጥ የነበራትን የሞራል መሪነት አጠናክራ እንደምትቀጥል ጥርጥር የለውም። የታሪካችን ጥንካሬና የሰራዊታችን ጽናት ዛሬም ለዓለም ሰላም ዋስትና ለትውልድም ኩራት ሆኖ ይቀጥላል። ኔታንያሁ በሚስጥር ኤሚሬትስ ተገኙ። በእስራኤልና በተባበሩት አረብ ኤሚሬቶች መካከል ያለው ግንኙነት ወደ አዲስ ምዕራፍ ያሸጋግራል የተባለ ታሪካዊ ክስተት ተሰምቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚያገሳው አንበሳ ተብሎ በሚጠራው ወታደራዊ ዘመቻ መሃል በተባበሩት አረብ ኤሚሬቶች እጅግ ሚስጥራዊ የሆነ ጉብኝት ማድረጋቸውን የጠቅላይ ሚኒስትሩ ጽሕፈት ቤት በይፋ አሳውቋል። ጠቅላይ ሚኒስትሩ በዚህ ያልታሰበ ጉብኝታቸው ከሀገሪቱ ፕሬዝዳንት ሼክ መሐመድ ቢን ዛይድ ጋር ተገናኝተው መክረዋል። እንደ ጠቅላይ ሚኒስትር ጽሕፈት ቤት መግለጫ ከሆነ የጉብኝት በሁለቱ ሀገራት መካከል ባለው ዲፕሎማሲያዊ ግንኙነት ላይ ታሪካዊ ስኬት ያስመዘገበና አዲስ የትብብር በር የከፈተ ነው። ይህ ድንገተኛ እርምጃ በክልሉ ያለውን የደህንነትና የፖለቲካ ሚዛን በእጅጉ እንደሚቀይረውም ይጠበቃል። ኩዌት የኢራንን ጀልባ በማጥቃት 4 ኢራናውያንን በፋርስ ባህረ ሰላጤ አስራለች ስትል ኢራን ከሰሰች። ለዚህ ጥቃት መልስ የመስጠት መብታችን የተጠበቀ ነው ሲሉ የኢራኑ የውጭ ጉዳይ ሚኒስትር አስታውቀዋል።